አልኳት ማለት ልጆቿ ይማታሉ። ውጭ ተናዳ መታ እሷን እኔን ነው የምትመታኝ። ውጭም ተናዳ ትምጣ በምንም አይነት ሁኔታ ውስጥ ሆና እኔን ነው የምትመታኝ። ከዛ ሸኝኝ በቃ እኔ በዚህ ሁኔታ መስራት አልችልም አልሰራም ስላት ወደ ኢትዮጵያ ነው ማሳፈርሽ አለችኝ ማለት ነው። እኔ ደግሞ ወደ ኢትዮጵያ መሄድ አልፈልግም። ምክንያቱም እናቴን በምን ሁኔታ ላይ ጥያት እንደመጣሁኝ ያውቀዋለሁ። እኔ ነኝ የማግዛቸው ያሉበት ሁኔታ ስለማውቅ ዝም አልኳት። ወደ ኢትዮጵያ ነው ማሳፈርሽ ስትለኝ ፈርቼ ማለት ነው። ኢቃማ ምናምን አላሰራችልኝም። እኔ ደግሞ ኢቃማ ሳይሰራ ወደዛ ማሳፈር እንደማይችሉ አላወቅኩኝም። አሳፈርሻለሁ ስትለኝ ፈርቼ ዝም አልኩኝ። ከዛ ዛሬ ምንም አላውቅም። ጠዋት ተነሳን ተማሪ ልጅ አደረስኩኝ እና አብረን ነው የምናደርሰው። እሷን የምትነዳው አድርሰን መጣን። ከዛ ስንመጣ ልብስ ከውስጥ ስታወጣ ይቻታለሁኝ። ልብስ አውጥታ ማጠቢያ ውስጥ ከተተች እና ለምን ከተትሽው አለችኝ። እኔ እኮ አልከተትኩትኝም አልኳት። እኔ አልከተትኩም ስላት አንቺ ነሽ የከተትሽው ምናምን ነገር አለችኝ እና በቃ ተቆጣች፣ ገፈታተረችኝ፣ በእጇ መታችኝ። ከዛ ግቢና ውሃ ጣጂ አለችኝ ማለት ነው። ከዛ ውሃውን እኔ ገብቼ ጣድኩኝ ማለት ሁሌ ጠዋት ጠዋት ሻይ ትጥላለች። ሻይ ይፈላል እና ገብቼ ጣድኩኝ። ከዛ ያንን ውሃ አንስታ እኔ ልትደፋ እያስፈራራችኝ እንደማትልከኝ ከላችኝም ወደ ኢትዮጵያ 5 ዓመት እንትን ብዬ እዛው ትቀመጫለሽ ብላ አስፈራራችኝ። ግራ ገባኝ። ራሴንም ማጥፋት ፈለኩ። ግን እናቴስ አንድ ወንድሜ እህቴስ ምን ይሆናሉ? ወንድሜ ሄዳ አለበት የብር አለበት እና እኔ ከፍላለሁኝ ብዬ ነው የመጣሁት። እኔ ከፍላለሁ ብዬ መጥቼ አንድ ነገር ብሆን ጸጸቱም ይገልብኛል ወንድሜ። ቢሮ ጋር ደወልኩላትኝ። ቢሮዋን ትናንትና ነው ማውራት የጀመርኩት። ይህን ሳምንት በቃ ሙሉ ለሙሉ ትመታኛለች፣ ትተፋብኛለች እና